ሰላም እንዴት ናችሁ? ኪሩቤል ነኝ። ቀጣዮቹን ጥቂት ደቂቃ አብረን እንቆይ ይሆናል። ብዙዎቻችን ግዢ ለመፈጸም በአካል ሄዶ መመልከትም ምርጫ እናደርጋለን። በሌላው ዓለም ግን ቤታቸው ሆነው የሚፈልጉትን ነገር ደውለው ወይም ደግሞ ሶሻል ሚዲያ ላይ ኦርደር አድርገው ያስመጣሉ። እኛ ኢትዮጵያውያን ግን ባልተለመደ መንገድ አሁንም ድረስ በአካል ቦታው ላይ ሄደን ያንን ነገር አይተን አገላብጠን ነው የምንመርጠው። ያ የሆነበት ዋነኛ ምክንያት ምንድነው? ያው ንጽጽራችንም የተለያየ ስለሚሆን ነው። በቅድሚያ እነሱ ጋር ያለው ነገር አንደኛ በጣም ጋራንትድ ናቸው ለብዙ ነገር። እኛ ጋር ግን ይሄ እስካሙ ስለሚበዛ ይመስለኛል በአካል የሚኬደው። አሁንም ቢሆን ግን ሰው መርካቶና አካባቢዋን አያምናትም። ሁሌ ሄዶ ያሉትን አማራጮች በየቀኑ መመልከትን ይፈልጋል። ያ የሆነበት ዋነኛ ምክንያት ግን በዛ በተጨናነቀ እንቅስቃሴ ውስጥ ወይ ደግሞ ያ ሁሉ እንቅስቃሴ ወይ ደግሞ ያ ሁሉ ሰው ባለበት ቦታ ላይ ሄዶ ያን ግብይት የሚያደርገው ብዙ አማራጭን በአንድ ሰዓት ወይ ደግሞ በእኩል ሰዓት ላይ እዛው ቦታ ላይ ማግኘት ስለሚችል ነው። ለዚያውም በተመጣጣኝና ባልተወደደ ዋጋ ማለት ነው። ግን ደግሞ የገበያ ተመራጭነቱ እንዳለ ሁሉ በጣም ብዙ ለሰው የማይመቹና ሰው ወደዛ እንዳይገባ ችግር የሚሆኑበት ነገሮች አሉ። ለምሳሌ መርካቶ ለመሄድ በትንሹ 2 እና 3 ኪሎ ሜትር ርቀት ላይ መኪናውን ማቆም አለበት። አስቡት እንግዲህ በዚህ ጊዜ እንደዚህ የመኪና ስርቆት በተስፋፋበት ሰዓት ላይ መኪናውን 2 እና 3 ኪሎ ሜትር ላይ አቁሞ መሄድ ማለት ሌላው ኢንሴኩሪቲ ሰው የሚሰማው አንዱ መንገድ ነው የሚሆነው። ወይ ደግሞ ሽያጭ የሚፈጸምበት ሱቅና እቃው ፕሮዳክቱ ስቶክ የሚደረግበት ቦታ በጣም የተለያየ ይሆናል። ያ ማለት ለምሳሌ መርካቶ አካባቢ ያሉ ሱቆች አብዛኞቹ ወደ ዓለም ገና የመሳሰሉት ቦታዎች ላይ ናቸው። ወደ ፉሪ አካባቢ ነው ስቶካቸው የሚኖረውና በዛን ሰዓት የሚሸጠውን ፈጣን ሽያጭ እንዳይሸጥ ድጋሜ ነጋዴውን ወደ ኋላ ይዙታል ወይ ደግሞ ገዢን ለነገ የመቅጠር አይነት ሞመንቶች እንዲፈጠሩ ያደርጋል ማለት ነው። ስለዚህ እነዚህ ችግሮች አሉ። በዚህ ሁሉ ነገር መሀል ግን የሀገሪቷ 80% ኦፍ ካሽ ፍሎ በዚህ የንግድ ዝውውር መርካቶና ተክለ ሃይማኖት አካባቢዋ ላይ ሮቴት እያደረገ ነው የሚቀጥለው ማለት ነው። ያ ሲሆን ሰው ከዚህ በተሻለ የዘመነ ቦታ ላይ ደግሞ ቆንጆ ዲዛይን ያላቸው ወይም ደግሞ አሁን ላይ የኮሪደር ፕሮጀክቶች እየሰሩት ያሉት ሱቆች አሉና ከነሱ ተነስተን እንኳን ብንመለከት ያው ዱባይን ዲፔንድ አድርጎ ነው ኮሪደር ወደዚህም እየመጣ ያለውና የዱባይ ስታንዳርድ ሞሎች እየተሰሩ ይገኛሉ በሀገራችን ላይ እና እነሱን መመልከት ብንችል ለምሳሌ እዛ ጋር ቅድም እንደ ችግር ያነሳናቸውን ነገሮች እዚህ ጋር ለነሱ ምላሽ እየሰጠ ላከፋፈልም ቀለል ብሎ የሚታይባቸው ነገሮች እንግዲህ ወደ ተክለ ሃይማኖት አካባቢ ያው በትክክል እንዳለ ታውቃላችሁ ብዬ አስባለሁ። እንግዲህ ሜሪት ሪል ስቴት ግሪን ቪሌጅ ኮሜርሻልን መርካቶ ተክለ ሃይማኖት አካባቢ ላይ ወይም ደግሞ ከተክለ ሃይማኖት ቤተክርስቲያን ሱቆች ትንሽ ዝቅ ብሎ ባለው ሳይታችን ላይ 8400 አጠቃላይ ስፋት ያለው ወይም ደግሞ 6787 ካሬ ሜትር ስፋት ያለው ግራንድ ሞል እየገነባልን ይገኛል። ስትራክቸሩ አብዛኛው ጊዜ ደንበኞች ዴሊቨሪ ታይም ጥያቄ የሚያነሱት በጣም ሂውጅ ስትራክቸር ስለሚሆን ነው። እኛ ጋር ግን G+4 የሆነ ህንፃ ነው የምንገነባው። በተጨማሪም ደግሞ 2 ቤዝመንት ያለው ይሆናል ማለት ነው። ቅድም እንግዲህ 6787 ካሬ ሜትር ያልኳቸው የፓርኪንግ አማራጭ ቢውልት አፕ ኤሪያው ስለሆነ ሲባዛ በሁለት እናደርገዋለን 2 ቤዝመንት ስለሚሆን ያ ማለት ወደ 13500 ካሬ ሜትር ስፋት ያለው ቤዝመንት ላይ ፓርኪንግ ለደንበኞችም ለሱቅ ባለቤቶችም እንግዲህ ሬዲ አድርገናል ማለት ነው። አሁን ባለው ሁኔታ ያ ማለት በኩል ሰዓት እንግዲህ 1050 መኪና ማቆም የሚችል የፓርኪንግ ስፔስን ክሬት እናደርጋለን ማለት ነው። ቅድም ስንጠቅስ የነበረው የፓርኪንግ ችግር ወይም ደግሞ ከገበያው መኪና ነው ወይ ደግሞ ንብረትን አርቆ የመቆምን ችግር እንግዲህ በዚህ በደንብ አድርገን መፍትሄ እንሰጠዋለን ማለት ነው። የመጀመሪያው መልስ ይሄ ይሆናል ማለት ነው። ሁለተኛው ደግሞ እንዳልኳችሁ ስቶርና ዌርሃውስ ትልቅ ችግር ነው። ምክንያቱም ሰው ገበያን ተቆጣጥሮ ወይም ደግሞ የሚፈልገውን እቃ ስቶክ አድርጎ ይዞ መሸጥ ካልቻለ በአገራችን እንደዚህ ማቴሪያል ከፍ ዝቅ በሚልበት ጊዜ ነጋዴም ገዝቶ መሸጥን ይከብደዋል። ገዢም ደግሞ በየቀኑ ያለውን ጭማሪ ተቋቁሞ መግዛት ላይችል ይችላል ማለት ነው። ይህንን አስመልክቶኛ 4ኛ ፎቅ ላይ ሙሉ ወለሉን ያ ማለት 6787 ካሬ ሜትር ስፋት ያለውን ስፔስ ለስቶርና ለዌርሃውስ አማራጭ አድርገናል ማለት ነው። ብዙዎቹ ያው እንግዲህ በልባቸው ሊሉ የሚችሉት ስቶር እንዴት 4ኛ ላይ ታረጋላችሁ ልትሉን ትችላላችሁ። እኛ እንግዲህ ከግራውንድ ጀምሮ እስከ 3ኛ የገበያ ምቹነትን መጀመሪያ ክሬት እናደርጋለን። ያ ማለት ሱቆቹ ከግራውንድ ጀምሮ እስከ 3ኛ ባለው ፍሎር ነው የምናስቀምጣቸው። 4ኛ ላይ ግን የምናደርግበት ዋነኛ ምክንያት ስቶሩና ዌርሃውሱ ላይ ከሆነ ቀጥታ የእቃ ሊፍት ስለሚኖረው ሳይታችን ዙሪያውን በአራቱም ዳይሬክሽን የእቃ ሊፍቶችን ስለምናመቻችለት ስቶር ላይ ስቶክ የተደረገን ማቴሪያል ቀጥታ
ወደ ሱቆቹ ዲስትሪቢዩት ይደረጋሉ ማለት ነው። ምንን ተጠቅመው? የእቃ ሊፍትን በመጠቀም ማለት ነው እንደዛ የሚሆነው። በመቀጠል ያው ሱቆቹ ምን አይነት አማራጭ አላቸው፣ እንዴት ናቸው? ይሄ የመጨናነቁ ነገር ወይም ደግሞ ሁሉን አማራጭ በአንድ የማግኘት ሁኔታ ለሚባለው ያው ከግራውንድ ጀምሮ እስከ ሶስተኛ ነው የንግድ ሱቅ አማራጮችን አሁን ላይ ለሽያጭ ይዘን የቀረብ ነው። በዚህም ደግሞ 22 እና 32 ካሬ ሜትር በጣም ቆንጆ ቆንጆ ሎኬሽን ላይ ያሉ ሱቆች አሉን። አነስ ያለ ነገር ለሚፈልጉ ደንበኞችም እንግዲህ በቅርቡ 12 ካሬ ሜትር ዚስ ዊክ የምንለቅ ይሆናል። እሱን እየጠበቅን ነው የምንገኘው። እንደወጣ ደግሞ ያው ቀጥታ ወደ እናንተ እናደርሳለን ማለት ነው። በዛ ላይ የሱቆቹ አቀማመጥ ሁኔታቸው ለሁሉም በፊት ለፊታቸው ላይ ኮሪደር ያላቸው ናቸው። ካልሆነም ደግሞ በሜን ጌት በኩል ወይ ደግሞ በፊት ለፊቱ ባለው በአራቱም ዳይሬክሽን አስፋልት ስላለ ዙሪያውን ካለው አስፋልት በኩል መገባት የሚችልበትን ሁኔታ ያመቻቹ ናቸው። ሙሉ ዙሪያውን እንግዲህ የገበያ ማዕከሉ ወደ 7 የሚጠጉ በሮች አሉት። ከ7 ውስጥ 4ቱ ሜን ኢንትራንስ ወይም ደግሞ ዋና መግቢያ በሮች ናቸው የሚሆኑት። 2ቱ ደግሞ በዛኛው በግራና በቀኝ ሳይድ የሚገኙት ይሄ ሰብ ኢንትራንስ ወይም ደግሞ ወኪኑ ሰው ወይ ደግሞ የሚንቀሳቀሰው ሰው ቀጥታ መጥቶ በዛ በኩል ወደ ሞሉ መግባት እንዲችል ያደርጋል። ሞል ላይ እንግዲህ አንድ ሰው ሱቅ መያዙ ትልቁ አድቫንቴጅ ምንድን ነው? ሮቴት አድርጎ ያሉትን አማራጮች ደግሞ የማርኬት ኦፕሽኑን በደንብ አድርጎ ማግኘት የሚችልባቸው ሁኔታዎች ይመቻቹለታል ማለት ነው። ያ ሲሆን ምንድን ነው? ለምሳሌ አንድ ሞል ላይ ሰው 400 ሱቅ ቢኖር ብለን ብናስብ እሱ አንድ ሱቅ መክፈት ቢችል 399 ሱቆች ላይ ያሉት ደንበኞች ኢንቨርሰሊ የእሱንም ፕሮዳክቶች ወይ ደግሞ የእሱንም እሱ ሱቅ ላይ ያሉትንም አቅርቦቶች በደንብ አድርገው ይመለከቱለታል ማለት ነው። ብዙ ሰው የሚሸወደው ግን ገበያ ማለት መጀመሪያ የሚገኝ ነገር ነው የሚመስለው። ገበያ መጨረሻ ላይ የሚመጣ ፕሮሰስ ነው። መጀመሪያ ማሳየት ነው ያለንን ነገር። ምንም ውድና ቆንጆ ቢሆን ማሳየት ካልቻልን ስላለን ነገር የምናውቀው እኛ ነን። ማርኬት ወይም ደግሞ ገበያው ላይ ያለው የዛን ፕሮዳክት ፈላጊ ተጠቃሚ ሰው ማየት ካልቻለ መኖሩን አያውቅም ማለት ነው። ስለዚህ ሱቆቻችንም በዚህ ደረጃ ምቹነትን መፍጠር መቻል አለባቸው። ብዙ ሰው ያው አዲስ አበባ ላይ ሱቅ መክፈት የሚፈራበት ዋነኛ ምክንያት ምንድን ነው? ሱቁን መክፈቱን ላይቸግረው ይችላል፣ ግን ደግሞ መጪዎቹን 3 እና 4 ወራት ከስሮ ነው ገበያም ያለመደው። ምክንያቱም ያለው ነገር እስኪታይለት ቦታው እስኪለመድ ጊዜ ይወስዳል። ለዛም ይሆን ደግሞ ባካፕ ፕላን ወይም ደግሞ ባካፕ የሚያስቀምጠው ገንዘብ አይኖረውም ማለት ነው። ስለዚህ ኪሳራም ፍራቻ ነው ብዙ ሰው ወደ ሱቅ ኢንቨስትመንት ወይም ደግሞ ኮሜርሻል ሾፖችን ገዝቶ ወደ ስራ ወደ ማይገባው ማለት ነው። እኛ ጋር ግን አሁን እንዳልኳችሁ መርካቶ ተክለ ሃይማኖት ላይ አሁንም ቢሆን 80% ኦፍ ካሽ ፍሎ ሮቴት የሚያደርግበት ነው። ዴይሊ ደግሞ ወደ 13000 የሚሆን ሰው ከክፍለ ሀገር ብቻ መጥቶ አካባቢውን ቪዚት ያደርጋል። በአጠቃላይ ደግሞ ወደ 100,000 የሚጠጋ ሰው አካባቢውን ወይም ደግሞ ያሉትን ሱቆች በየተራም ቢሆን ቪዚት ያደርጋቸዋል ማለት ነው። ስለዚህ የዚህን ያህል ሰፊ ዴማንድ ያለበት ቦታ ላይ ሱቁ ነው እንጂ መገኘቱ ትንሽ ችግር የሚሆነው ገበያው ኦልሬዲ ያለና ሴትል ያደረገ ነው ማለት ነው። ስለዚህ አሁንም ቢሆን እዚህ ማርኬት ላይ ሱቅ ይዘን እንግዲህ መጥተናል ማለት ነው። ስለዚህ አትራፊ የምትሆኑበት ጊዜ ሩቅ አይደለም። ከዛሬ ጀምሮ ያሉትን አማራጮች መመልከት ማየት እንድትችሉ እንግዲህ ግብዣ አቅርበናል በዚህ አጋጣሚ ማለት ነው። ከዚህ ቀጥሎ እንግዲህ ማጆሪቲው የሚያነሳው ጥያቄ ጥሩ ያለውን ነገር ብንወደው እንኳን መቼ ስራ እንጀምራለን የሚል ጥያቄ ያነሳል። ምክንያቱም ሪል ስቴቱ እንደ ትሬንድ አድርጎት የጀመረው ነገር አለ። በትንሹ 3 ዓመት ተኩል ይፈጃል አንድ ፕሮጀክት ሲጀመር ማለት ነው። እኛ ጋር ያንንም ጊዜ ነው። ለምሳሌ አሁን ዛሬ ላይ ታይም ቫሊ ኦፍ መኒ ነው። ዛሬ ላይ የገንዘብን የመግዛት አቅም ተጠቅሞ ሰው እንዴት አድርጎ ነው ነገ ላይ ያለውን አሴት በዛሬ ብር በዛሬ ዋጋ ማግኘት የሚችለው የሚለውንም እንግዲህ እኛ ጋር ማግኘት ይችላሉ ማለት ነው። ያ ማለት ዛሬ ላይ ሆኖ የዛሬ 1 ዓመት ዴሊቨሪ ታይማችን 1 ዓመት ነው። በዚህ አጋጣሚ ያ ማለት ከ1 ዓመት ብናልፍ ፔናላይዝድ እንሆናለን። በፐርሰንት ተደርጎ በገንዘብ መቀጮ ስለሚኖርብን ይሄ አግሪመንታችን ላይ ክሊር ተደርጎ የሚቀመጥ ነገር ነው። አሁንም እላችሁ ዝም ብዬ ይሄ ኦራሊ የምነግራችሁ ነገር አይደለም እና ስለዚህ ከሰዓቱ ብናልፍ ፔናላይዝድ የምንሆንበት አግሪመንት ይዘን እየሰራን ያለን አሁን ላይ ማለት ነው። በዛ ላይ ደግሞ አከፋፈል ሁኔታችንም ፕሮግረስ ቤዝድ ነው የሚሆነው። ያ ማለት ምንድነው? ደንበኞች ከዚህ ቀደም በነበረው ስርዓት 3 እና 4 ዓመት ወደ ኋላ ብንመለስ ጊዜን ጠብቀው ወይ 2 ወር ወይ 3 ወር ወይ 4 ወር ጊዜ ጠብቀው ገንዘብ እንዲከፍሉ ካልሆነ ደግሞ ፔናላይዝድ የሚሆንበትን አግሪመንት ነበር ፈርመው ስራ የሚሰሩት።
አሁን ላይ ግን ባለው እኛ የምንሰጠው ጊዜ አለን። ከዛ በተጨማሪ ደግሞ ከነሱ ክፍያ ቀድሞ እኛ ገንብተን ማሳየት ያለብን ስቴጅ አለ ማለት ነው። ስለዚህ ፕሮግረስ ቤዝድ ሲሆን ከደንበኛው ክፍያ በፊት የኛ የግንባታ ሂደት ወይም ደግሞ ስቴጅ ቅድሚያ ይሰጣል ማለት ነው። ያ ማለት ምንድነው? ደንበኛው አይቶ የተገነባውን ስቴጅ ወይም ደግሞ አግሪመንት ላይ ታይትል ዲዱ ላይ የሰፈረለትን ፕሮግረስ ቤዝድ ወይ ደግሞ ፔመንት ፕላን አይቶ በዛ ልክ ነው ማለት ነው። እዛ ላይ በተገለጸለት ገንዘብ መሰረት እየከፈለ እየከፈለ የሚሄድበት ሁኔታ ነው ያመቻቸ ነው ማለት ነው። ስለዚህ እኛ ፕሮጀክቱን አዘገየ ነው ማለት ትርፋችን ዘገየ ማለት ነው ባጭሩ። ስለዚህ ተያያዥ የሆነ ስራ ስለሆነ እየሰራን ያለ ነው። በዚህ መንገድ አክሽን እየወሰድን እንሄዳለን። አንድ ደግሞ ይሄ የኮሪደር ፕሮጀክት አንድ አካል ነው። ያ ማለት ይሄ ሪፕሌስመንት ነው። እዛ ጋር ያሉትን ማርኬቶች ሁሉንም በአንድ ሰብስቦ ወይም ደግሞ ብዙ አማራጮችን ይዞ መምጣት እንዲችል በአንድ ጥላ ስር ገዢ መስተናገድ እንዲችል። ምክንያቱም እዚህ ጋር ኢንሴኩሪቲ ሳይሰማው ሁሉንም ነገር በአንዴ ኦፕሽኑንም ይዞ መግዛት እንዲችል ነው ኦፈር እያደረግን ያለ ነው። ስለዚህ እነዚህ ሱቆች ላይ መያዝ ትልቁ አድቫንቴጅ ዙሪያውን ያለውን ሰርኩሌሽኑን በሙሉ ተቆጣጥሮ ሁሉንም አይነት ነገር ቢከፈትበት መስራት የሚቻልበት አይነት ነው ሱቁ የሚሆነው በመጀመሪያ። በሁለተኛ ደግሞ ሲከፍሉም ኪስ በማይጎዳ አይነት ያ ማለት ከ825 ሺህ ብር ቅድመ ክፍያ ጀምሮ ነው እንግዲህ እኛ ሳይት ላይ የሱቅ ባለቤት እያደረግን ያለ ነው። ያ ማለት ከዚህ በፊት እንደውም ስቶኮቹን ጨርሰናል እንጂ በ1.7 ሚሊዮን አጠቃላይ ክፍያ ጭምር የተሸጡ ቤቶች አሉ። ከረንትሊ ግን አሁን ለሚመጡ ደንበኞቻችን ራሱ ዲስካውንት እያደረግን ስለሆነ እስከ 15% የሚደርስ እውነተኛ ቅናሽ በመስጠት ላይ እንገኛለን ማለት ነው። ስለዚህ የዚህም እድል ተጠቃሚ የምትሆኑበት መንገድ እንደዚህ ክፍት ነው ማለት ነው። ሶ መታችሁ ያለውን አማራጭ ብትመለከቱ፣ ቦታውን ቪዚት ብታደርጉት፣ ቢሮአችን መጣችሁ ከዚህ በዘለለ ያሉትን ነገሮች ፍሎር ፕላኑ መመልከት ብትችሉ፣ 3D ሞዴሎች አሉን በጣም የሚያማምሩ። ሳይቱም ላይ ሄደን ብናየው በ33 ቀን የተሰራው ግንባታ ሌሎቹ ቦታዎች ላይ ያው ይሄ ነው ሳይሆን ሌሎቹ ቦታዎች ላይ በ6 እና በ8 ወር ጊዜ ውስጥ ያልተደረሰበት ስቴጅ ላይ ደርሰናል። ምክንያቱም ከላይ ሆኖ የሚቆጣጠረን አካል ስላለ ማለት ነው በራሱ። ስለዚህ ይሄንን የመሰለ ነገር ነው እየገነባን የምንገኘው። ፋንሲነቱን ሳይለቅ ዘመናዊነቱን አላብሶ ነው እንግዲህ ስራው እየተሰራ የሚገኘው ማለት ነው። ስለዚህ በዚህ ደረጃ ቆንጆና ያማረ ስራ እየሰራን ስለሆነ መታችሁ ተመልከቱ። ስፔሻሊ ደግሞ በዚህ ሳምንት ለሚመጡ ደንበኞች ትልቅ ዲስካውንት ስለሚኖረን የዚህ ምድል ተጠቃሚ መሆን ትችላላችሁ ማለት እወዳለሁ። እንግዲህ ያው ሳይታችን የሚገኘው በመርካቶ ተክለ ሃይማኖት ነው። 6787 ካሬ ሜትር ላይ ያረፈ ግራንድ ሞል ነው እየገነባን የምንገኘው። ዴሊቨሪ ታይማችን እንደሚታወቀው በአንድ አመት ጊዜ ውስጥ ነው። ቅድም ሜንሽን አድርጌላችኋለሁ። በአንድ አመት ተኩል ጊዜ ውስጥ ነው የምናስረክበው። ዘመናዊ ግራንድ ሞል ነው እየገነባን የምንገኘው። ይህ ቀረሽ የማይባል ሁሉን ነገር በአንድ ላይ አጠቃሎ የያዘ ነው እንግዲህ የሚሆነው። ያ ማለት እንግዲህ ወደ 10 የሚጠጉ ሊፍቶችን በውስጡ ያካተተ ነው። በዛ ላይ ደግሞ መተላለፊያ ደረጃዎቹ በጣም ሰፋፊና ለእንቅስቃሴ ምቹ ናቸው። መርካቶ ላይ ያለውን ችግር ወደ መፍትሄ እየቀየርን ነው ያልንበት ዋነኛው ምክንያት ይሄ ነው። በተጨማሪም ደግሞ የኔት ኤሪያ ሽያጭ ነው የምንሸጠው። ለምሳሌ አንድ ሰው 22 ካሬም ገዛ 32 ካሬ ላሰበበት ቢዝነስ ሙሉ ካሬውን ያውለዋል ማለት ነው። ስለዚህ ለደረጃ ለሊፍት ለኮሪደር ብለን ምንም አይነት ቅናሽ አናደርግም ማለት ነው። ያ ማለት ከግድግዳ መልስ የገዛችሁትን ካሬ በሙሉ ትረከቡናላችሁ ማለት ነው። ከኛ ዋጋችን ከ825 ሺህ ብር ቅድመ ክፍያ ጀምሮ እንግዲህ አዘጋጅተንላችኋል እናንተ። ያ ማለት ደግሞ የከፍተኛ ኑሮ የመካከለኛ ኑሮ ያላቸውም ሰዎች እንግዲህ መጥተው ያለውን አማራጭ ከኛ ላይ መውሰድ መግዛት የሚችሉበት ሁኔታ የተመቻቸለን። ኪሩቤል እባላለሁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። በዚህ ፔጅ ላይ ብዙ ነገሮችን እንማማራለን። የትኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።